የምናደርገው የኢትዮጵያ ባንዲራ እንዴት ነው የሚያምረው ከዚህ ውስጥ ጋይሶች ያምር ከሁሉም ጋይሶች ዛሬ ሊግ 2026ን ሪቪው እናደርገዋለን ማለት ነው። ሌትስ ጎ ሪቪው እና እንዴት እንደሆነ እስቲ ሌትስ ጎ እንግዲህ ሪቪው the first one ሪቪው ስናደርግ ምን እናያለን መሰላችሁ ጋይሶች? እዚህ ጌም ላይ ሀገራችን ኢትዮጵያ አለች። በጣም ካስደሰቱኝ ነገሮች ውስጥ ሀገራችን ኢትዮጵያ አለች። ሉክ እኔ ሊግ 2026 በቃ እንደዚህ 2025 ላይም ነበረ 2026 ላይም ነበረች። አውስ ክሬዚ እውነት እኔ አይ ዶንት ኖ ብቻ አይ ዶንት ኖ እኔ ሀገራችን ኢትዮጵያ አለችበት ማለት ነው እዚህ ጌም ላይ crazy really crazy ጋይሶች really በጣም አሪፍ ስናደርግ መጀመሪያ ያገኘሁት ይሄኛው ይኸው የሀገራችን ባንዲራ ያለበት ኤቭሪቲንግ ማለት ነው ያለበት ነው። ሌላ ደግሞ ሪቪው የምናደርገው ሁሉም እንትን አለ የዋንጫ ቱርናመንትም አለው እንዲሁም ደግሞ ሲቲ አለው። እንግዲህ ሲታውን ሊጉ ሁለተኛ ደረጃ ላይ ያለ ክለብ ነው። ሲቲም አለው እንግዲህ የሲቲ በሲቲ ጀምሬ ነበረ መጀመሪያ ሰዓት በሲቲ እየተጫወትኩኝ ነበረ ጌሙ ከፍቼው። እንዲሁም ደግሞ ሲቲም አለ በሲቲ ክለብም ፕሌይንግ ማድረግ ትችላላችሁ ማለት ነው። የተለያዩም ደግሞ የፕሪሚየር ሊግ ክለባት አሉ። የኢንግላንድ ሚሎ ላይ ገብታችሁ እሱ ላይ ገብታችሁ ነው እንጂ አታገኙትም። ሌላ ደግሞ ሪቪው የምናደርገው ሌላ እዚህ ጋር ሪቪው እናድርግ። የተለያዩ ሀገራቶችም አሉ እንደነ ብራዚል ያሉ ሀገራት የገባችሁ ፕሌይንግ ማድረግ ትችላላችሁ የሀገር ጨዋታዎችን ማለት ነው። የሀገር ቱርናመንቶችን መጫወት ትችላላችሁ ማለት ነው። የሀገርም ዋንጫ አለ ማለት ነው። እንዲሁም ደግሞ እዚህ ጋርም የተለያዩ ቱርናመንቶች አሉ። እዚህ ጋር እንደምታዩት ነው የኢትዮጵያም አለችበት። በዚህኛው ቱርናመንት ላይም ኢትዮጵያ አለችበት። ክሬዚ በጣም ደስ ብሎኛል። ሪሊ አም ሃፒ ጋይስ ሪሊ በጣም ደስ ብሎኛል። ሌላም ደግሞ እዚህ ጋር እንደነዚህ አይነት ሀገራት አሉ እንደነ ዩኬ ያሉ ሀገራቶችም አሉ ማለት ነው። ሌላ ደግሞ ሪቪው የምናደርገው እዚህ ጋር የተለያዩ እንትኖችን ትመርጣላችሁ እንደምታዩት እዚህ ጋር የምትመርጧቸው አሉ ማለት ነው። ሰው ሌላ ደግሞ ሪቪው ስናደርግ ጌሙን ከሆም እስካሁን አልወጣንም ያውቃችኋላ። ሆም እስካሁን ሆም ውስጥ ነን። ሴቲንግ ነው። ሴቲንግ ደግሞ የተለያዩ ቦሊውን መጨመር መቀነስ ትችላላችሁ። ቦሊው የተለያዩ ሴቲንጎች አሉ። እነዚህ ሴቲንጎች ለአሁን አለካካቸውም። እነዚህ ሴቲንጎችን አለካካቸውም። ዝም ብዬ ቦሊውን ፉል አድርገው 100% ላረውና ፉል አድርጌው ሉጣ። ሰው ደግሞ ከሷ አጠገብ ያለ አንድ ሴቲንግ ይህም ሴቲንግ ደግሞ እነ ሪያል ማድሪድ፣ ባርሳ፣ ኢንተር ሚላን የተለያዩ ፒኤስጂ ክለባት ያሉበት ቶርናመንት በቃ ስፔን ላሊጋ በሉት የስፔን ክለባት ያሉበት ናቸው። ኢንተር ሚላን፣ ባርሳ ምናምን ያሉበት ቦታ ነው ማለት ነው። እኔ ደስ የሚለኝ እንግዲህ ሪያል ማድሪድ ነው። ባርሳም ደስ ይለኛል በሁለቱም ጮት አም ሃፒ። ሰው ግን ሪያል ማድሪድ፣ ኢንተር ሚላን፣ ባርሳ ፒኤስጂ ያሉበት ቦታ ነው። እነዚህ የቻምፒየንስ ሊግ የት ነው? የስፔን ላሊጋ ያለበት ነው። ስፔን ላሊጋ ቱርናመንት መጫወት ከፈለጋችሁ ሌላ ሴቲንግ ያለካነው ሴቲንግ አለ። እነዚህ ደግሞ እየተጫወቷችሁ የምትበሏቸው ዋንጫዎች ነው። አይ ቲንክ መሰሉኝ ዋንጫዎች ናቸው። አይ ቲንክ ዋንጫዎች ናቸው የምትበሏቸው ዋንጫዎች ናቸው። እነዚህ ዋንጫዎችን ታነሳችኋላችሁ። እነዚህ ዋንጫዎችን ትበሉታላችሁ ማለት ነው። እንግዲህ ጠንከራችሁ መጫወት ነው እዚህ ጌም ላይ ሊግ 2026 ላይ ማለት ነው። በነገራችን ላይ ከ2025 ሊግ 2025 ላይ በጣም ብዙ ነገር አሻሽሏል። ኢንተርፌስ ብትሉ ኤቭሪቲንግ ነገር በጣም አሻሽሏል። ሌላ ያለካነው ሴቲንግ ደግሞ ካለ ስንፈልግ ወይ ደግሞ ቀጥታ ወደ ጨዋታ እንሄዳለን። በሀገራችን ጨዋታ ነው የምናደርገው። በሀገራችን ክለብ ነው እንግዲህ የምንጫወተው ማለት በሀገራችን በኢትዮጵያ ነው የምንጫወተው። ከተጫወትንም ማለት ነው። ግን እስኪ ያለካነው ሴቲንግ ካለ እስኪ አየት እያደረኩ ነው። እዚህ ጋር እንግዲህ ሴቲንግ ነክተነዋል። ይሄን ሴቲንግ አሮ ነው ላይክ የሚሰራ እስቲ ያነባለው አሞት ራሳችሁ ነው። ኦኬ ሶ ኤክስ ብለን እንወጣለን። ሌላ ያለካነው ሴቲንግ ካለ ፈለግ እናደርጋለን። ሰው አይም ተመልሰን እዚህ ሴቲንግ መጣ ነው። እዚህ ጋር ነው አይ ቲንክ ይሄኛው ሴቲንግ አለካ ነው።
ይሄ ሴቲንግ ነው። ይሄ ሴቲንግ ደግሞ እስቲ ሰው ማንቸስተር ሲቲ ይህን ሴቲንግ ነካክተነዋል። ይህን ሴቲንግ ቅድም ነካክተነዋል። ይህን ሴቲንግ ያልገባ ነው። ይህ ሴቲንግም አለ። እዚህ ሴቲንጎች ውስጥም ገብታችሁ ፈለጋችሁን ቶርናመንቶች መጫወት ትችላላችሁ። ክሬዚ ጌም በቃ ሊግ 2026 እዚህ ጋርም እንደምታዩት ነው። እዚያ ያበረ ነው እንግዲህ 2026 ሊግ በጣም ብዙ ነገር ሰርቶበታል። ሪሊ በኢትዮጵያ ነው ቹዝ የምናደርገው። የኢትዮጵያ ባንዲራ እንዴት ነው የሚያምረው! ከዚህ ውስጥ ጋይሶች ያምር ከሁሉም ያምራል። ሆነ ለማሽቃበጥ ምናምን አይደለም። ሪሊ እውነት ማለት ከሁሉም ሀገራት ጉልት ብሎ የሚወጣው እሱ ነው። አይ ዶንት ኖ ወይስ አይናችን ማየት የሚፈልግ ነው። እዚህ ጋር ኤግዚት እንበለው። አይ ቲንክ ደረጃ ነው መሰለኝ 00000 ነው ያለው እዚህ ጋር። አይ ቲንክ ለማሽቃበጥ አይደለም። እውነት ካያችሁት ወደ ኋላ ቪዲዮን አሳልፉትና የሆነ ከሁሉም ሀገራት ጉልት ብሎ መሀል ላይ የሚወጣው የኢትዮጵያ ባንዲራ ነው እና በጣም ነው የሚያምረው። ካላ ያለው ከዚህ ጋር ነው ፕሌይንግ የምናደርገው። ሌትስ ጌት ኢት ማች ዘፈን ስላለ ነው። ዘፈን አሁን ድምፁን ጨምርላችኋለሁ። ኮፒራይት ካለኝም የራሱ ጉዳይ። ዘፈኑም ያበደ ነው። አላቃችሁም ወንጆች፣ በነገራችን ላይ አላቃችሁም። ምን መቀያይረው ነገር የለም። ስለዚህ ሌትስ ጎ ደማች አሁን እዛ ሰግጦ መጫወት ነው። አሁን እዚህ ጋር ላድርገው ካሜራው። ያው ኢትዮጵያ አረንጓዴ ቢጫ ቀይ ድምፁ ይሰማል ጋይሶች። go ጆሮ ላይ የጫፍ ስለሆነ ትንሽ ልቀንሰው ጋይስ። አም ሶሪ carry the ball for seeking out a passing lane. Quickly released. ምን አይነት እንዴት ነው ያቀበለው? Looking for options. Losing possession. Opening phase of the game complete. Promising signs from both sides. ለጥቂት ነው የወጣው። ኮርና ኧረ ሹቱ ይለያል። ምን አይነት ኳስ ነው! አንግል ላወጣባቸው የምር ጋይስ፣ አንግል ላወጣባቸው የሞከሩ ኳስ ያስፈራ። ጎል! ኦ ፋውል አልሰራሁበት። የመቱት ኳስ ያስፈራ ጋይሶች፣ ሪሊ በጣም ያስፈራ ኳስ ነው ያወጡት። ያው እንዴ ደገሙት።
ምን አይነት ነው ይሄ? አቡበከር ኑራ ነው እንዴ? አቡበከር ኑራ ነው ጋይሶች፣ አቡበከር ኑራ ነው። ሪሊ አቡበከር ኑራ ነው እንዴ? ምን አይነት ኳስ ነው ይመልሰው? ጎል ጎል! ምን አይነት አሲስት ነው ግን ያደረገለት? ኢትዮጵያ የሚለው ኮሜንታተር አሁን አይምሮዬ ላይ ብልጭ አለብኝና አሁን ያልኩት ለዛ ነው። አም ሶሪ ከጮኩባችሁ። አም ሃፒ በጌም ዋንጫ እንበላለን ጋይስ። ሪሊ ጋይስ እንደግመዋለን ሁለተኛውን ጎል። ላይ ኳስ ነው ወጣው። እዩት በኤሎ እንዴት እንደወጣ the first half and second half እና ጋይሶች እንዴት አያችሁት? ኢትዮጵያ ሪሊ በጌሙ እንዲህ ብትጫወት የተሰጣት ሬት እንግዲህ እዚህ ላይ አሪፍ ሬት ነው። እኔ ምንም አልቀያየርም። እዚህ ጋር ማቋቸው ሰዎች የሉም። ሰው ምንም ቀያየረው ነገር የለም እና started the ኢትዮጵያ ጋይስ። በነገራችን ላይ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ነው ፕሊዝ። እንደዚህ አይነት ጌም እንደዚህ አይነት ፕሌይንግ እያደረኩላችሁ ፍሉ ቦል በብዛት ረጃጅም ኳስ ወረኛው ምን አይነት ጎል እንዳዳነ ሌትስ ጎ። አይ ነው አተ እንዴት ነቀህ ብሎክ ያደረገው ኳሱን ይጫወታሉ እነሱም እናንተ ኳሱን ረጅም ኳስ ላውጣ ነበር የፈለኩት አልወጣም ማለት chances on ግን ሳተው። አረ ሳትልኝ ሳትልኝ the team saved the keeper. ምን አይነት ኳስ እንዳዳነ ምን አይነት ሹት ነው ግን በረኛውን የሰጠው ለበረኛው። በረኛው ከባድ ነው የነሱም እናንተ አንዳንዴ ሴቭ የሚያደርጋቸው ኳሶች ከባባዶች ናቸው። ኦ ምን አይነት ፎል የገባበት ቢጫ ካርድ እንዳያሳየኝ ግን እሱ ነው ይዛት ወይ ቀይ ካርድ እንዳያሳየኝ ፕሊዝ። ዳኛው ፍታኝ ፕሊዝ። አዳፋውት ግን 1-0 ሊያልቅ ነው ጨዋታው በቃ። ወደፊት ማሻገር ብችል ሊገባ ነበር የምር። ወደ ኋላ መለሰው ኳሱ። የሆነ ኢትዮጵያን ቢልድ እያደረጉ ነው ኳሱ የሚጫወቱት ወደ ላይ የመለሱ ነው። ወይ ኳስ ነው መጨረሻ ደቂቃ የሞከረብኝ ጋይሶች ረጋ ብቻ ያበረ ነው። I'm sorry. Let's get it. The match Ethiopia is much good.
የዛሬ ቪዲዮ ይመስል ነበር። እንግዲህ ሊግ 2026ን በዚህ አይነት ሪቪው አድርገነዋል ማለት ነው። በቀጣይ ጌሚንግ ሪቪው እስከምንመጣ ድረስ ይመቻችሁ።